ሰላማችሁ ይብዛ። ይህ የዩቲዩብ ነው። የዩቲዩብ የህዝብ ድምጽ ነው። ዛሬ ወደ ዱጉና ፋንጎ እንሂድ። ዱጉና ፋንጎ ውሃ በሞላበት ኢትዮጵያ ላይ ሆኖ የሚጠጣ ውሃ የለውም እስካሁን። ዱጉና ፋንጎ በእውነቱ የሚጠጣ ውሃ የለም። ኩሬ ውሃ ለዛውም ቀይ የሆነ በሃይላንድ ተቀጥቶ ሲያይ ይሄ ገበያ ላይ የሚሸጥ ሸራ አለ አይደለም? ቢያንስ ቆይ ላሳያችሁ። እንደውም ይሄን ሸራ ይመስላል። ይሄን ሸራ ይመስላል። አያችሁታ? ይሄን ሸራ ይህ ሸራ ቀይ ነው፣ አፈራማ ነው፣ ቆሽሿል፣ ስራ ተሰርቶበታል። እና ዱጉና ፋንጎ ህዝብ ይህን ውሃ እየጠጣ ነው። ለምሳሌ ዳሞታ ቀበሌ፣ ድንቱ ከተማ እና በአቅራቢያ ያሉ 2 እና 3 ቀበሌያት የሚጠጣ ውሃ ላይ ስቃይ ዘመናቸውን እያዩ ነው። እውነት ለመናገር ዱጉና ፋንጎ ህዝብ ደግሞ የወላይታን ዳር ድንበር የሚጠብቅ ጀግና ህዝብ ነው። እና ወዳጆቼ ይህ ጀግና ህዝብ ማንኛውም የሚመጣው ነገር እዛ ዳር ላይ ሆኖ ከጠላት ጋር የሚፋለም የሚጋፈጥ ጀግና ህዝብ የሚጠጣ ውሃ ማጣት አለበት። አራለ ዱጉና ፋንጎ ህዝብ ድምጽ ሆኖ እስቲ ቢያንስ ማለት ድምጽ መሆን ቀላል እኮ ነው፣ ቀላል ነው። ደግሞ ውሃ ያለበት ቦታውንም አውቃለሁ። የሚገርም ነገር በጣም ብዙ ውሃ በጣም ሲበዛ ንጹህ ውሃ እንዲሁም ይፈስበት ቦታ አለ። ከዛ ቢጠቀን ዱጉና ፋንጎ ለመድረስ በጣም ትንሽ ጊዜ ነው። በጣም ትንሽ ጊዜ ነው። ስለዚህ የሚመለከተው አካል የዱጉና ፋንጎ ወረዳ አስተዳደርም እንዲሁም ደግሞ የወላይታ ዞን የሚመለከተው አካል የዱጉና ፋንጎ የመጠጥ ውሃ ጉዳይ፣ የደቡብ ኢትዮጵያ ክልል የሚመለከተው አካል የዱጉና ፋንጎ የመጠጥ ውሃ ጉዳይ፣ የኢትዮጵያ ንጹህ የመጠጥ ውሃ የሚመለከተው አካል በኢትዮጵያ በፌደራል መንግስት ራሱ የዱጉና ፋንጎ እነ ተሾመ ቶጋ የወጡባት ምርጥ ሀገር ዛሬ በንጹህ ውሃ እጥረት በጣም ሰዎቹ እናቶች እንኳን ንጽህና ሊጠብቁ የራሳቸውን የሚጠጡትን ውሃ አጥቶ መከራ እያዩ ነው። እውነትን ነው የምለው። በጣም የሚያሳዝን ታሪክ ነው። በጣም እጅግ በጣም የሚያሳዝን ታሪክ ነው። ቆይ እናንተ ባለስልጣናት የእናንተ እናት ወይ የእናንተ ልጅ እንደዚህ በንጹህ ውሃ እጥረት ምክንያት ቢታመም ምን ትሆነው ነበር? የራሳችሁ ውሃ ልጅ አሁን ቤተሰብ ቢያንስ ቢቆጣም ለማሳከም አቅም አላችሁ። አቅም የሌለውስ ምን ይሁን? ቢያንስ እኮ እናንተን ያስቀመጠው ያ ህዝብ ነው፣ የወለደውም ያ ህዝብ ነው፣ ያሳደገው ያስተማረው ያ ህዝብ ነው። ያንን ህዝብ ይወክላችሁ ካልተናገራችሁ ለህዝባችሁ የከፈላችሁት ውለታ ምንድን ነው? ምንድን ነው የሰራችሁት? ቆይ አስቡ እንጂ ለዛ ህዝብ ለሚጎዳ እናንተን እኮ ብር አልጠየቁም። እነሱ አብሉን አላሉም፣ አጠጡን አላሉም። የሚጠጣ ውሃ የለንም። ሰው እኮ ምግብ እኮ ይጠይቃል። ውሃ እኮ ነው፣ የተፈጥሮ ውሃ እኮ ነው የጠየቁ። እናንተ ምንድን ነው እስከ ዛሬ ዝምታ? ሀገርን የሚጠብቅ ጀግና ያለው እኮ እዛ ነው ያለው። አረ በእግዚአብሔር በጣም ሼም ነው። አረ ለሚመለከተው አካል ይሄን በተለይ የዱጉና ፋንጎ ልጆች ይሄን ቪዲዮ ሼር አድርጋችሁ ቫይራል እንዲወጣ አድርጉ። ይሄን ቪዲዮ ሼር በማድረግ ሪፖስት በማድረግ ዲዩት አድርጋችሁን በመስራት ቫይራል እንዲወጣ አድርጉ። ምክንያቱም የእናንተ ድምጽ ነውና። ኖርማል በጣም ነው የሚያሳዝነው። በእውነት በጣም ነው የሚያሳዝነው። በጣም ነው የሚያሳዝነው። ብልቦ በጤሳ ላይ በላይ በኩል ከውልሾ በታች የሀገር ውሃ እንኳን ዱጉና ፋንጎን ህዝብ ይቅርና
ሶዶ ከተማንም ጭምር ሙሉ ወላይታን የሚችል ውሃ ዝም ብሎ መሬት ላይ ነው የሚፈሰው። የከርሰ ምድር ውሃ ስለሆነ ዘላለም ፓወሩ አይቀንስም። ምን አይልም ሁሉ ጊዜ 24 ሰዓት ይፈሳል ንጹህ ውሃ። ለዛውም እዛ አካባቢ ያለው ሙሉ ህዝብ ከቻለ በኋላ ማለት ህዝቡ የሚጠጣውን አይነካም። ብቻው ከየቀዳዳው የሚወጣው ውሃ ማለት ነው። ያን ተሰብስቦ በቱቦ ተደርጎ ወደ ዱጉና ፋንጎ ቢሄድ አንድ ጄኔሬተር ቢሰቀር የሚገፋ በቀላል ይሰራል። ሰው የላችሁ በቃ ሰው ህዝቤ ያሳደገኝ ያስተማረኝ ሰው ያረገኝ ህዝቤ የሚል የለም። ስለዚህ ሼር አድርጉና ለሚመለከተው አካል እንዲደርስና ሁሉም የዱጉና ፋንጎ ተወላጅ እናት፣ አባት፣ ወጣት፣ እህት፣ ወንድም ሁሉ ይህን ቪዲዮ ቫይራል እንዲወጣ ሼር በማድረግ አድርሱ። የዩቲዩብ የህዝብ ድምጽ